ወይዘይ እዚህ ጋር ያደረግነው ለተወሰነ ጊዜ ነው። ትንሽ አደግ ስንል በስቴጅ እንመጣላችኋለን። አዎ አም ሶሪ ፎር ቱዴይ ዙሪ እናሳያችሁ። ወዮ አይ ቲንክ ካሜራው እያዞረው ነው ያለው። ሶ ከታች እንጽፈላችኋለን። ከዚህ በኋላ ከታች እንጽፋላችኋለን። ከስር እንጽፍላችኋለን። አሁን ስለዚህ ፍሪጅ እንዲፈሰሽ ሻማ ነው ማቃጠል መንደድ ተቃጠልኩ አረረ ማራገም እሳት ማስረዳት ላይ እሳት አሁን ምን ይተራሉ? አውቃታል። ስለዚህ ስንት ለስንት ሆነ? አንድ ለአንድ አንድ እኮ ነው። እሺ this is my turn. Oh my god. ስለዚህ ከዚህ በኋላ ያለውን እዚህ እታችን ጽፍላችኋለን። ካሜራው ስለሚያዞረው ማለት ነው። ግን እንጽፍላችኋለን። ካሜራ ያዞራል። እሺ እንቁራሪት ትንሽ ተዘግይቷል። ገመድ ከዛ ታሰረ ከኋላ ገመድ እንዴ ገባኝ። የገመዱ እኮ የሚታሰረው እንዲገባሽ ብዬ ነው። ከዛ ይሄ መጋለው እንትን እኮ ሌላም ነገር መሰለኝ እዚህ ጋር እንደዚህ ከዛ ዘሪ ሳምቲንግ አልኩኝ እኮ ከኋላ እንደዚህ የሆነ ነገር ይጫናል ለማለት ነበር ያሰብኩት። አይ ግን አውቀዋለሁ። ስለዚህ 2 ለ1 ታይታል ነው ነኝ ማሳየሽ። ሶ ኦኬ ያው ከዚህ በኋላ ያለውን ከታችን ጽፈላችኋለሁ። ኦሬዲ ካሜራው ያዘረው ስለሆነ እንታችን ጽፈላችኋለን። አሁንም እንዴ ነው ደያውን ኮንከባው ታይት ከከስከሰርኩላ አይዞህ ማስረዳት ላይ ጎበዝ አይደለም። መንገድ ነው። ኦኬ የቆመው ነገር ምንድን ነው የሚቆመው? ኦኬ እንጨት ዛፍ የሳይ ለሁለት ሆነ። አሁንማ በቃ ማነው ተረኛ? ኦኬ ማስረዳት ጥያቄዎቻችን እያለቁ ነው ወገንታት። ኦኬ አይ ግን ቀላል የሚደርሰኝ ቻንስ አለ መሰለኝ። ኦኬ ግን ከታች እንጽፋለን ብለናል ይሄ ነገር። ኦኬ እሺ
መደነስ አንቺ ከዛ እኔ እሺ ሀብታሙ እሺ እኔ አንቺ እኔ እኔና አንቺ አንቺ እኔ ነሽ። መዝናናት፣ መደሰት፣ ፈታ ማለት፣ ሩቅ መሄድ፣ መደሰት፣ መጨፈር፣ መዝናናት፣ መሄድ፣ መምጣት። እሺ ከሚዛው መሞገስ። እኔ ላንቺ እኮ ነበር ሀሳቤ ሚ አልኩና መሞገስ ማሞገስ ማሞገስ ከዛ እኔ ላንቺ አልኩሽ ስልሽ የሆነ አይዲያ ይመጣልሻል ብዬ አሰብኩኝ፣ ግን ለመግለጽ ሳርድ እንዴት አድርጎ ነው ያወቅኸኝ? ጥያቄ አላውቅም። ከባድ ነው። እሺ ሁለት እሺ እስካሁን እኩል ነን፣ ሁለት እኩል ነን አይደለም። ምን አንቺ በል ዋናው ሆነ ተሸነፍኩ እኮ እኔ ሁለት አግኝቻለሁ፣ አንቺም ሁለት አግኝተሻል ማለት። እሺ አሁን እኔ ነኝ የማስረዳሽ። አንቺ ነሽ አሁን የምታስረጂ። ኦኬ እሺ አንቺ መተኛት፣ መልበስ፣ ተኝቶ መልበስ፣ ተኝቶ አለበስኩሽ። እሺ ብርድ ልብስ አድርጎ መተኛት። ግን ብርድ ልብስን እንዴት ላስረዳ? በጣም የከበደኝ ማለት መልበስ እኮ ቀላል ነው። እንዲህ ብዬ ከዚያ ግን እንደዚህ ብዬ እኮ ይመጣል እኮ ብርድ ልብሱ እንዴት ላግለጽልሽ? ሶስት ለሁለት እኔ ማስረዳው ሶስት ለሁለት ሀርድ ነው ግን ስትጀምር ለእኔ ሀርድ ብቻ ነው የሚሰጠኝ። ትንሽ ካለኝ ነው። እሺ ምግብ ማድረግ፣ የተለያየ ምግብ ማስቀመጥ፣ በጋራ ምግብ መመገብ፣ የተለያየ ምግብ አንድ ላይ መብላት። እሺ ምግብ አለ። ይሄ ምንድን ነው? ምግብ። ስለዚህ ይሄ ምግብ ወጥ መጨመር አገልግል ለማለት እኮ እኔ እኮ አንድ እንደዚህ ስትይ ብዙ ሰው ሆነን ምግብ በላን አይችልም ሰው። ግን አገልግል እኮ በምን አድርጌ ራስ ድረስ እንደዚህ አድርገሽ ሜቢ ግልጽ ነው እንደዛ ግልጽ ነው። አይ ዶንት ቲንክ። እስኪ እናንተ በቤታችሁ አገልግልን እንዴት ነው መገለጽ? ኮሜንት ላይ ጻፉልን። የትኛው ሴክሽን ላይ እሺ አሁን እንጂ ተራ ዋን ሞር ነው የቀረች እኔ ማስረዳት። አይ ዶንት ቲንክ ይሄኛው በጣም ሲምፕል ነው የሚመስለኝ። እሺ ማቀፍ ይሄን በጣም ሲምፕል ነው። ቀላለች። ላስት ዋን ቀለል አድርጎ ፈጣሪ ሆይ ነው። ከባድ ነው ወይ? እሺ ምግብ መመገብ፣ መጋጥ
አጥንት መጋጥ መጋጥ መብላት ሙዝ ክብ የሚበላ ክብ የሚበላ ምንድን ነው ያለው? እንጀራ፣ ዳቦ፣ ድንች፣ እንቁላል እንቁላል መብላት እንቁላል መብላት እንቁላል በወጥ መብላት መጋጥ አጥንት መጋጥ የፍየል አጥንት መጋጥ በግ ዶሮ ወጥ መብላት አንቺ በቀራ ይበላው እንቁላል በምን እንዲወጣላት ይችላል እኮ ክብ የመጣው እኮ እንቁላል ከመጣው ነው ዶሮ የሚወጣው ማስረዳት ላይ ነው። ጥሩ ነሽ። እስኪ ማን ነው በጣም ያስረዳው? ማን ነው ጎበዝ ማስረዳት? እኔ አይደለሁም፣ እኔ አውቃለሁ። እናንተ ፍረዱ። ኮሜንት ላይ ማን ነው ጎበዝ ያስረዳው? የማን ትምህርቶች ወሰደ? እናንተስ የትኛውን ገመታችሁት? እስቲ ኮሜንት ላይ ያስቀምጡን። ስለዚህ ማን ያሸነፈው? ሶስት እኩል እንደጣ ነው። እኩል አዘይንድ እኮ መልሶ ስለካኩ ነው። ስለዚህ እኩል እንደጣ። ስለዚህ የዛሬ ቪዲዮዎቻችን ይሄንን ይመስል ነበር። በቀጣይ ከዚህ ከበድ ያለ ትንሽ ቻሌንጅ የሚያደርግ ቪዲዮ ይዘን እንመጣለን። እናንተም ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። የዛሬውን ማን ነው በደንብ ያስረዳው የሚለውን ደግሞ ኮሜንት ላይ ኤ ወይ ቢ ብላችሁ ኮሜንት ላይ ጻፉልን። ሌሎች ሀሳብ አስተያየቶች ካላችሁም ኮሜንታችን ላይ አስቀምጡልን ማለት ነው። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ እንግዲህ ቪዲዮ አዳዲስ ቻሌንጆች ከዚህ በኋላ በየቀኑ እንመጣለን ብለን ተስፋ እናደርጋለን። ሰፖርት አድርጉ ማለት ቻው።